ሴት ልጅ ቤቷን አስተካክላ ባለቤቷን ስትጠብቅ ባለቤት ደግሞ ከስራ ውሎ ወደ ቤቱ ሲገባ ሚስቱ ተዘጋጅታለት አዘጋጅታ በጠበቀችው ነገር ደስ ይለዋል። አንቺ ደግሞ ብዙ ነገር ሳትጨናነቂ ቤትሽ እንዳፈራው ቤት ውስጥ በቃ ባገኘሽ ነገር አስተካክለሽ አስውበሽ ቤቱን ባለቤትሽን ስትጠብቂ በፍቅር በፈገግታ ባለቤትሽን ስትቀበይ ባለቤትሽ ሁሌም ደስተኛ ይሆናል ካንቺ ጋር ማለት ነው። አንቺም ደስተኛ ትሆኛለች። ስለዚህ ደስተኛ ለመሆን ሀብታም መሆን አይጠበቅብንም። ገንዘብ እንዲኖረን ሳይሆን ፍቅር ካለ ደግሞ እግዚአብሔር አለ። እኔም ዛሬ ባለቤቴን እየጠበቅኩ ነው። ባለቤቴ ወጣ ብሏል። እስኪ ሲመጣ ደግሞ ምን አይነት ሁኔታ ላይ ይሆናል፣ እሱ ምን አይነት ስሜት ይሰማዋል፣ በኋላ አሳያቸዋለሁ።